Ay malee saro yaa guys boncho media sai gita idara deya sai saro guys ቁጫኔ አካባቢ ጤሊያ ጋኒ ሰባት ነው ቅዳሜ ሰባት ነው ዛሬ እሑድ 8 ነው ቁጫኔ አካባቢ ጤሊያ ጋኒ ታኒንት ማሳስበ የምነው ኮይዶገ የጋሞ የገዴፋ የአንድነት ልማትን ምረጡ ገሞ እኛን ካልመረጣችሁ እዛ አካባቢ የመኖር ተስፋችሁ ይጨልማል። ያ እንግዲህ እያስፈራሩ ገጠር ውስጥ ገብቶ ህዝቡን እያስጨነቁ ያሉ አንዳንድ ወንድሞቻችን ጥንቃቄ ብትወስዱ ይሻላል። ምርጫው ይከናወን አይከናወን አልታወቀም። አንድን ሰው የሚያውቅ የለም። አንተ የፈለግከውን አደራጅተህ ብታመጣ የቁጫ ህዝብ የራሱን የወደደውን የፈቀደው መምረጥ መብት አለው። እኔ ለአንተ የሚሰጥህ ወንድሞቼ እውነት ነው። ቀን ያስጎነብሳል፣ እግዚአብሔር ያነሳል። ያችን ያስጎነበሰውን ቀን ያስረሳል፣ ያነሳል። ዛሬ እንደፈለግከው ጨፍረ እንደፈለግከው አድርገ በዛው አትቀጥልም። ይሄ እሁድ ነው። ሰኞ ምን እንደሚነጋ የማታቅ ጀግና የእኛ ፓርቲ ካልመረጣችሁት ብላችሁ እዛ አካባቢ ሄዳችሁ የምታስፈራሩ ሰዎች ምርጫ ይከናወን አይከናወን አታውቅም። የሰራ ያለው በተለይ ከጠዋቱ ጀምሮ እስከ ማታው ቀጥሏል። ግን ለዛ መፍትሄ ደግሞ ምን እንደሆነ አላወቅም። መፍትሄውን እየፈጠረን ነው። ወንድሞቼ ከዚህ ህዝብ ጫንቃ ለምንድን ነው የማትወርዱት? ለምንድን ነው የማትወርዱት? በየገጠራት ገብታችሁ እኛን ምረጡ የማያውቀው ህዝብ እያስፈራራችሁ እንደ ጨለመ ይቀራል ብለህ ታስባለህ አይደል? በቃ እንደ ማብላትና መጠጣት ሰው ነፍሱን ለማኖር እንደሚበላውን የሚጠጣውን ታስባለህ። መቼም ነገ ምን እንደሚነቃ ማሰብ ግዴታ አለበት ወንድሜ። የምን ፓርቲ ብላችሁ ነው አቋቁማችሁ እኛን ምረጡ፣ ይህን ካልመረጣችሁት ምናምን ብላችሁ ህዝብን የምታስፈራሩ ሰዎች ብትቆጠቡ ይሻላል ብያቸዋለሁ። እናንተ የቁጫ ህዝብ እናንተ እንደ ጥጃ ወደ ላይና ወደ ታች ለመጎተት ይቀላል። ትላንት ወዲያ የደረሰው በደልን እያሰበን ነው። በእኛ ላይ ይህን ጦርነትን እንኳን ሆነ ብሎ ያወጁ ሰዎችም እዛ ውስጥ አላችሁ። አሁንም ደግሞ ህዝብን ማስጨነቅ ጀመራችሁ። ምርጫው ይከናወን አይከናወን የት አውቃለ? ቁጫ ላይ ለመምረጥም እናንተን ምንም ያገባችሁ ነገር የለም። እናንተ እኮ ገዢ ፓርቲ ሆናችሁ የህዝቡ የወከለው የህዝብን የመረጠውን እንኳን እስከ ዛሬ ድረስ የማታስገቡት እኮ በእናንተ ላይ ምን እንደሚሰራ እንደሆነ እንኳን የማታውቁት እናንተ ማሰቢያ የሌላችሁት እኮ ናችሁ። ለምን አታስቡም? አሁን ህዝብን አታስጨንቁ። ህዝብ የራሱን የፈለገው መምረጥ መብት አለው። ስለዚህ ህዝብ ማስጨነቅ
አሁን ፓርቲ አዋቅርናል፣ ጋዴፋ ምናምን 11 ፓርቲ አንድ አድርገን መተናል። ይህን ፓርቲ ካልመረጠን ብላችሁ ህዝብን የምታስጨንቁ ሰዎች ይህን እንኳን ምርጫ ቦርድ ራሱ መስማት አለበት። እናንተ የሰራችሁት ያላችሁ የሄዳችሁት የምትሄዱበት መንገድ እንኳን ለይታችሁ እኮ ማታውቁ ሰዎች ናችሁ። እናንተ ወዴት እየሄዳችሁ ነው? ለምን አታስቡም? እቺ ወንድሜ ቀን ጀግና ነው፣ ሰው ጀግና አይደለም። አንድ ቀን ድመት የምትሆንበት ቀን ይመጣል። ትናንት አንድ አጋዚ እንኳን ብትሄድ እዛ ስፍራውን ጥላችሁ የምትሮጡት ሰዎች አይደላችሁም እንደ እናንተ። አሁን ለምንድን ነው ህዝብን የምታስጨንቁት? ብትጠነቀቁ ይሻላል እላለሁ። በቃ የቁጫ ህዝብ ለእናንተ መጫወቻ አይደለም። የማንም ይሄ በእናታችሁ አታናግሩት። በእናታችሁ እኔ በጣም የማይሆን ነገር እግዚአብሔር የሚያውቀው ነገር አለ። የቁጫ ህዝብ የሚከበርበት ቀን አለ። አስቡት። ይህም በደል በቁጫ ላይ የሰራችሁት ሰዎች በዓለም ላይ እግዚአብሔር ቁጫን የሚያከብረው ታሪክ አለው። ይሄ ደግሞ ታሪኩን ሌላው ለራሴ ለማድረግ የምትፈልጉ የምትሮጡ ሰዎች ብትጠነቀቁ ይሻላል። ታሪካችን አይቀየርም፣ አይለወጥም። እኛ ተአምር አድራጊዎች እንሆናለን እንጂ ታሪካችን የምንሸጥ ሰው አይደለንም። ተአምር አድራጊዎች። እግዚአብሔር የሚያውቀው ነገር አለ። እናንተ ስለማታውቁ ነው። ብትጠነቀቁ ይሻላል እላለሁ። በዚህ ማለዳ እኔ የተናገርኩት ነገር ለምን እንደሆነ ለይታችሁ ብታውቁ ቶሎ ብላችሁ ለቃችሁ ከህዝቡ ጋር ብትስማሙ ይሻላል። የትም ሂድ የትም ድረስ ግን እንደማይሆን እርግጠኛ ሆነ ሂድ። ይሄ ቁጫ መሆኑን አረጋግጠን ደግሞ ጋሞ ማድረግ ማጨፋለቅ ምናምን እንደማይሆን አምነ አረጋግጠ ብትሄድ ይሻላል ወንድሜ። የቁጫ ህዝብ እግዚአብሔር የሚከብርበት ዘመን መጥቷል። አሁን እግዚአብሔር የሚያከብረው በምን መሰለህ? በታሪኩ ያከብራል። ያለቀሰውን እግዚአብሔር እምባውን ያብሳል። ትሰማለህ አይደል? እኔ በእውነት እላችኋለሁ ከቁጫ ህዝብ ጋር ቶሎ ብላችሁን ይቅርታ ጠይቃችሁ ወደ ህዝቡ ብትገቡ ለእናንተ መልካም ይመስላል። እኔ አሁን ባየው መሰረት ወንድሜ ታሪክ በምንም አይቀየርም። ታሪክ አይቀየርም። ቁጫ ታሪክ ያለው ህዝብ ነው። ቁጫ እኮ የሰው መገኛው ኖርማሊ የቁጫ አልፓ የተባለው የመጀመሪያው እኮ ነው። እናንተ አላወቃችሁም እንጂ ጉያ አልፓ ብላችሁ አትጥሩ። አሁንም ቢሆን አልፓ ማለት ማላ ተቆላዩ መገኛይ እኔ አከክቴ ጉታ ትንሽም ቢሆን ታሪካዊ አገር ናት። ስለዚህ ታሪክ የማያውቀው ትውልድ በእናትህ አትናገር። ታሪክ ማያውቅ አንተ ብዙ ታሪክ ያለን አገር እኮ ነን እኛ። እንኳን እናንተ ስለማታውቁ ልታወሩ ትችላላችሁ። እዛ አካባቢ ለሆድና ለእንጀራ ዛሬ እንቁላል አይብ በላለሁ ብለህ የሌለው ነገር የሚታረገው ሰው ብትተው ይሻላል። ተው በቃ። ከህዝቡ ጋር አንድ ብትሆን ለአንተ መልካም ነው። ይህ ህዝብ የራሱ ታሪክ ባለቤት ነው። የታሪክ አባት ነው። የታሪኩ አባት ታሪኩን ለማንም መሸጥ አይፈልግም። ደግሞ ማንም ከኛ ጋር ተጨፋልቆ ታሪክንም ወደ ራሱ ማድረግ አይችልም። ታሪካችን ታሪክ ነው። ስለዚህ ነገ ዛሬ ያስጎነበሰው ቀኑ ያጎነበሰው እግዚአብሔር የሚያነሳበት ቀን አለው። ወንድሜ ጀግናው
ቀኑ ነው፣ ሰው አይደለም። ዛሬ በሰጠው ቀን ላይ ጀግና ሆነ ብትገኝ ነገ የምትዋረድበት ቀን ይመጣል። እወቅችን ያስጎነበሰው እግዚአብሔር ደግሞ የሚያነሳበት ቀን አለው። እችን ቀን እወቁት። ስለዚህ የማይረሳ ታሪክ ለእናንተ እዚህ ላይ ያስቀምጫለሁ። ባለ ታሪኩ ታሪክ ለሌላው እንዲሰጥ አይፈልግም። የታሪክ ባለቤት ታሪኩን ያከብራል እንጂ ታሪክ የሌለው ታሪኩን ማክበር አይችልም። ወንድሜ አረጋግጠ አሁንም ስማ፣ የታሪካችን ባለቤት ታሪኩን ያከብራል። ታሪክ የሌለው ታሪኩን ማክበር አይችልም። እኔ አረጋግጬ ድንገር አሁንም ተውት፣ ቁጫ ህዝብን ልቀቁ። አለቅም ብለ ዛሬ አሟጬ በልቼ ከዛ በኋላ ብሞት ሞታለሁ ብለ ያስከው ሰው ሳትዋረዱ ልቀቅ። ተውት፣ አይጠቅምም። ሰላም እናምጣ፣ ልማት እናምጣ፣ አንድነት እናምጣ አትልም እኮ። አሁንም ቢሆን ህዝብን እኛን ካልመረጣችሁ ብላችሁ የምታስፈራሩ ሰዎች አሁንም ቢሆን ብትጠነቀቁ ይሻላል እላለሁ።